ዋትስአፕ ዩቲዩብ ዛሬ እንግዲህ በሌላ ቪዲዮ ተመልሰን መጥተናል። ዛሬ ሪአክት የምናደርገው በአሌክስ ንጉስ ነው። አሌክስ ንጉስ በስተመጨረሻ መልሷል ለኤምሲ ሲያምረኝ የሚገርም ባንገር የሆነ ዲስ ጥሎበት ነበረ። አሌክስ እንግዲህ ተመልሷል። አይመልስም ብለን አስበን ነበረ። ያው እንግዲህ ስድቡ ዝም የሚያስብል አይደለም። ያውም ሳይ ይጋራ ሪስፖንድ ብሮ ሶ አሌክስ መልሷል። አለምዬ በሚል ዘፈን የተመለሰው ኤምሲ ሲያምረኝ አለሚቱ ብሎ ነበር ዲስ ያደረገው። አሌክስ ንጉስ ደግሞ ያው ትንሽ ቀየር አድርገው አለሚቱ ወደ አለምዬ ቀየር አድርገው ዲስ ትራክ ለቋል። ወደሱ ነው በሱ ነው ሪአክት የምናደርገው። ወደ ቪዲዮ አም ሶሪ ገና ከመጀመሪያው ቆንኩባችሁ፣ ግን ቢቱ ይመሳሰላል ከባለፈው ቢቱ ጋር። ኳኳ ነው ከሚለው ወይስ በአየር በራሪ ምናምን ከሚለው የሆነ ቢቱ የሆነ ይመሳሰላል ነገር ነው። ትንቧለን ጨርሳለች በቃ ሩጫዋ አጓጉላ ረኳት መሰል ከመጀመሪያዋ በጤናዋ ማልመሰለ እንዲሚያረጋት ከጠፋችበት ወዲህ ስቤ ስለመለስኳት ሀት ትኩስ ዶሮ ወጥ በጣም ተወዳለች። አሰራሩን ካለሚቱ መማር ጀምራለች። ያው ሚዜ አይ አሁን ገባኝ ለምን አለምዬ ብሎ እንደመጣ። እሱ አለሚቱ ስላለው እሱ ያው የሆነ ሪቨርስ ነገር እያደረገ ነው። ኤምሲ ሲያምረኝ የተናገረው ነገር ሪቨርስ እያደረገ ነው። እና ከጠፋህበት ቦታ እኔ ዲስ ስላረኩ አሁን ተመልሰ መጣሃል ድጋሜ ፌመስ አድርጌሃለሁ ምናምን እያሉ ነው። ወጣ አሰራር ካለሚቱ ተማር ምናምን ማልመሰለ እንዲሚያረጋት ከጠፋችበት ወዲህ ስቤ ስለመለስኳት ሀት ትኩስ ዶሮ ወጥ በጣም ተወዳለች። አሰራሩን ካለሚቱ መማር ጀምራለች። ያው ሚዜ እንጂ ሙሽራ አይሆንም። አያፈሳተ ብሎ አፍንጫ ይያዝም። እኛ ራፐር ነበር ሄደን እዛ ስናገኘው ሆኖ ባርቴንደር ከስራ ሺት ኤምሲ ሲያምረኝ ባርቴንደር ነሽ እንዴ ብሮ? ይሄንን ነው ዲስ ባለፈው ስነግራችሁ የነበረው። ይሄንን ነው ዲስ ሲባል ይሄንን ነው የምንፈልገው። የሆነ የተደበቀ ሚስጥራቸውን አውጥቶ ምናምን የሚናገር የሆነ በቃ የድሮ ነገራቸው የሚሰሩትን ስራ ምናምን ያረጉትን ነገር አውጥቶ ሲናገር ምናምን ዲስ ኢዝ ዲስ ትራክ ብሮ። አሁን ኤምሲ ሲያምረኝ ባርቴንደር ምን ስራ መናቄ ሳይሆን ግን ያው ራፐር ሆነ ባርቴንደር አሁን ነው ሚዜ እንጂ ሙሽራ አይሆንም። አያፈሳተ ብሎ አፍንጫ ይያዝም። እኛ እዚህ ስናቀው ራፐር ነበር ሄደን እዛ ስናገኘው ሆኖ ባርቴንደር ከስራ በኋላ የጄ ብርጭቆ ላነሳ መጥቼ የሰጠውን ቲፓን እንዳፈሳ ኤምሲ ሲያምረኝ ጭራሽ አሌክስ መጥቶ ቲፕ ሰጥቷል። ጭራሽ bro nah I don't believe this bro. I don't know እኔ አላምንም። ኢማጂን ኤምሲ ሲያምረኝ ባርቴንደር ሆኖ በጠጥ እየሰጠ ብራል እያስተናገደ አሌክስ መጥቶ ጠጥቶ የጠጣበትን ብርጭቆ ኤምሲ ሲያምረኝ መጥቶ አንስቶ ቲፕ ሰጥቶ ያዛት ቺል ማለት ቀጣይ አለም ስተወጣ ምናምን ኤምሲ እስካሁን ምንም አልሰማሁም ምንም የሚያስብል ነገር ምንም አልሰማሁም። እስካሁን ያው የሚያስደነግጥ ነገር ምንም አልሰማሁም። ገና የጅማሬው ነው። you gotta clap back bro። በኃይለኛው ነው መመለስ ያለብሽ አሌክስ። የሁሉ ጊዜ ወሬ አለበዛባቸው። ያው ሚዜ እንጂ ሙሽራ አይሆንም። አያፈሳተ ብሎ አፍንጫ ይያዝም። እኛ እዚህ ስናቀው ራፐር ነበር ሄደን እዛ ስናገኘው ሆኖ ባርቴንደር ከስራ በኋላ የጄ ብርጭቆ ላነሳ መጥቼ የሰጠውን ቲፓን እንዳፈሳ እንዲህ ስል ስራ መናቄ በፍጹም አይደለም። ራፐር ሆኖ ወገቡን ሚወዘውዝ አላቅም። ሙያ የወይዘሮ ትችያለች ስድብ ፍሎሽ ግን ሆያ ማያድ ግን ደቅንድብ ኤምሲ ዞራሉ ቀን ሆነ ሌሊቱ ወሳኝ ነው አለሚቱ ይዘው ይዞራሉ። ከዚህ በላይ በመክርሽ አበዛብሻለሁ ሰው አቀሳስሮሽ እንጂ የዋንሻ ቃለሁ ድጋሚ ስትመጪ እንዳትረሽ ያደራ ትንቧለል ብለሽ ሳፊበት በሻሼ ባንዲራ ነፍሲ ማር ሲል ሰማ ነው ተነስቶ በድኑ እያስበረገገሽ ነው መሰል 7 ሚሊዮኑ
ኦኬ ሪፕ ሬስት ኢን ፒስ ምናምን ብሎ ነበር ካልሰማችሁ የኤምሲሲ አምረኝ የዲሱ መጨረሻ ላይ ሬስት ኢን ፒስ ብሎ ነበር። አሌክስ ደግሞ የተናገረው ነገር እንዳለ እንትን በእንትን ፍሊፕ እያደረገ በተናገሩ ቁጥር ፍሊፕ እያደረገበት ነው። ሜን አይ ኖ አሌክስ ኢዝ ላይክ ዳት ብሮ። የመጀመሪያው አሌክስ ዲሶች እንትን ናቸው ማለት ነው እንደ ዋርኒንግ ሻት ስለሆኑ ለዛ ነው በጣም ሊሪካል እንትን ያላሉት ፍሎ ምናምን እዚህ ላይ ሊሪክሱ ምናምን the way የተናገሩትን ነገር የሚገለብጥበት መንገድ ምናምን ሌላ ታሪክ ማለት ነው። የበረገግሽው የ7 ሚሊዮን እንትሰሚ ነው ወይ ምናምን ብሏል። ግን ስቲል እስካሁን አላመንኩትም። 7 ሚሊዮን ለዓለም የሚያፈጀብኝ 7 ሚሊዮን ነው። ስትመጪ እንዳትረሽ ያደራ ትንቧለል ብለሽ ጻፊበት በሻሼ ባንዲራ ነፍሲ ማር ሲል ሰማ ነው ተነስቶ በድኑ እያስበረገገች ነው መሰል 7 ሚሊዮኑ አፈሩ ገለባ እንደው ያርግላት የ40 ቀንም መታሰቢያ ይዘጋጅላት በስራ ላይ ያለ ነው አንዳንድ ኪሳራ በ5000 በ10000 ግን ክለብ ሄጄ አልሰራ ራፐር ከሆኑ MC ሲያምረኝ God damn MC ተነስ ያ ራፕ አርግ አሁኑኑ ስቱዲዮ ግባ ራፕ አርግ አሁኑኑ ግጥም መጻፍ ጀምር I don't care bro አሁኑኑ ካልመለሰ MC ሲያምረኝ ማለት ነው ያ your ass getting cooked MC your ass getting cooked bro ቻናል ለበስ ጀፈራ ይታይስ ገስታሽ ለበስ ለስጋንቲ ጭና እንሽ እስኪ ውጣና ያኔ እስኪ MC ና he cooking your ass ለ5000 ብር ብዬ ክለብ አልሰራም is crazy bro MC ሲያምረኝ በ5000 ብር ነው ሄደሽ ራፕ ብታረጊ እኔ ልክፈልህና እዚሁ ቅር like bro እኔ ልክፈልህና እዚሁ ቅር MC እሱ ነው የሚያዋጣው በ5000 that's crazy ስራ እየናኩ አይደለም ግን ራፐር ሆነ 5000 ብር ማለት ኢቭን ማለት ነው እነዚህ ጀማሪዎቹ ራፐሮች ገና አሁን የሚጀምሩት ቢግነሮቹ ራሱ ክለብ ሄዳችሁ በ5000 ብር ፐርፎርም አድርጉ ብትላቸው ያረዳል አይሆንም ጭራሽ ሊመቱ ላይ ይችላል 5000 ብር is crazy ስድብ ነው 5000 ብር እንደው ያርግላት የ40 ቀንም መታሰቢያ ይዘጋጅላት በስራ ላይ ያለ ነው አንዳንድ ኪሳራ በ5000 በ10000 ግን ክለብ ሄጄ አልሰራ ራፐር ከሆኑ እስኪ ራፕ ያርጉ እንደኛ ሳንከፍላቸው ከሚሰሩ ፕሮሞሽን ለኛ አልገባቸውም ብዬ ሞግቼ ነበረ በየቦታው እየሄዱ ያብራሩ ጀመረ Thank you this what the fuck I'm saying bro ሰይፉ ማለት ሰይፉ ሲወድ ወሬ በቃ እንዳለ ተራ በጠራ ጠርቷት ሜን በራፕ አርጉት እስቲ እኔ በጣም I'm mad bro የልጅ ሚካኤልን ኢንተርቪው አይቻለሁ የሰይፉ ላይ ኢንተርቪው ያደረገው በጣም ያስጠላ ኢንተርቪው ነው ጭራሽ ያንገር ጄኔሬሽን ሙድ እያያዘባቸው ምናምን በቃ እንደዚህ ዘፈን አትስሩ ምናምን ሚኪ ጎንደረኛ ባላችሁ መንገድ ስሩ ድሪሉን ይዘ እሽት ነው በስተ ሜን get the fuck out of here bro get the fuck out of here ልጅ ሚካኤል በጣም ነበር ያናደኝ እንደዛ ሲል ላይክ ሰው የራሱ የሆነ ስታይል መኖር አለበት የሆነ የልጅ ሚካኤል አባባል ይዛኔ ማይዘው ሲነሳ ትዝችላለኝ ባለፈው ሳልናገር ስላለፍኩት ነው እንጂ ልጅ ሚካኤል እያለ ያለው አሁን ለብር ብዬ ነው መሰራው እያለ ነው እንጂ ለጥበቡ አይደለም ጥበቡን ፈልጎት ሂፓፑን ፈልጎት አይደለም ደረቅ ሂፓፕ ብሰራ ማንንም አይሰማኝም ምና እያለ ነው እኛ እንሰማለን እና ልጅ እነ ሞቢ እነ ንቁባይ እነ ቡራውል እነ ኢፌ እነ ቢግ 24ck ይሁሉ ሰው ደረቅ ሂፓፕ እየሰሩ ነው እየሰማን ያለ ነው እሱ ግን ደረቅ ሂፓፕ አትስሩ ምናምን እኔ እንትን ያለው ሜሎዲ ያለው ዘፈን ከሂፓፕ ራፕ ካረጋችሁ እኔ ስቴጅ ላይ ጠራቸዋለሁ ብላና አትጥራቸው like አትጥራችሁ we don't need you nigga like he acting like የሆነ አዲስ ጀማሪ ራፐር በሱ ስር መሄድ እንዳለበት ነገር አይነት ነገር አገይሬት ብር እንዲያገኙ ነው ምናምን ብሏል of course ያው ለብር ግን እነሱ ቢሰሩት ለብር ሳይሆን ለጥበቡ ነው ለአርቱ ነው የሚሰሩት በጣም አናዱኝ ነበር አንድ ደግሞ ሌላ ያለው ነገር ሰይፉ ላይ ቀርቦ ኤምሲ ሲያምረኝም ልጅ ሚካኤልም በጣም ሲሰዳደው አሜና አሌክስም ቀርቧል ግን በየቦታው እየሄዱ ትሲሉ ነበር ኤምሲ ሲያምረኝ ለዛውም ሁለቴ አንድ ሰይፉ ላይ አንድ የሆነ ፖድካስት ነገር ላይ ሲናገር ነበር በየቦታው እየሄዱ ወሬውን እያወሩ ነው ምናምን ብሏል በየቦታው እየሄዳችሁ የምታወሩትን በየፖድካስቱ በየናይት ሾው ምናምን እየሄዳችሁ የምታወሩትን ራፕ አርጉት ነው እያላችሁ ያላችሁ this is what we need bro ራፕ አርጉት የምታወሩትን አሁን ልጅ ሚካኤል አላቆም ያልከውን ራፕ አርጉ እንዴት እንደማታቆባ ያውም ሳይኝ እሱን ነው እያለ ያለው አሌክስ thank you አሌክስ የምሩ ነው አሁን real ነገር bro ራፐር ከሆነ እንደዚህ በየቦታው እየዞርክ አታወራ አሁን ኬንድሪክ እና ድሬክ ቢፍ ሲያረጉ አንድ ሰው ፖድካስት ላይ ወጥቶ ያለው ነገር የለም ራፕ አርጉ በየቦታው እየሄዳችሁ አሁን ወሬ አላበዛባችሁ ብቻ በየቦታው እየሄዳችሁ ወሬው አትዙት የምታወሩትን ወሬም ወደ ግጥም ቀይሩትና ቢት ከታችሁ ራፕ አርጉት እኛ እዚህ ነን እንሰማለን ጀጅ እናረጋለን አሌክስ ተመልሷል አናታቸውን ያላቸው ነው
let's get back to the video. Man, he's going crazy. ራፐር ከሆኑ እስኪ ራፕ ያርጉ እንደኛ ሳንከፍላቸው ከሚሰሩ ፕሮሞሽን ለኛ አልገባቸውም ብዬ ሞግቼ ነበረ በየቦታው እየሄዱ ያብራሩ ጀመረ አውጥቼ አውርጄ የደረስኩበት እኔ ራፕ ማረግ እንጂ ስድብ አልችልበት አውቅሻለሁ ያንዳንድሽን አውቅሻለሁ አውቅሻለሁ ከፍላሽ ምታሽቃብጪ አለሜዬ አለሜቱ አለሜዬ ይዘውሽ ይዞራሉ ቀን ሆነ ሌሊቱ አለሜዬ አለሜቱ አለሜዬ ይዘውሽ ይዞራሉ ወሳኝ ነው አለማየሁ Alex aka Negus I like that አለማየሁ Stop playing with me hey ለማንም ጥላቻ የለን This is hip hop You feel me Damn Alex he's sliding like a motherfucker bro He's sliding like a motherfucker bro እኛ ተከፍሎን አናሽቃብጥም ይላል ኤምሲ ሲያምረኝ አሽቃባጭ ነው ወጣና ራፕ አርግ ይላል ራፕ አርግ ኤምሲ ልጅ ሚካኤል ራፕ አርግ ቴዲዮ ማህር ቴዲዮ የሆነ ፖድካስት ላይ ሂፕ ሆፕ አባት ነው ምናምን ሲል ነበር bro we don't want to hear that nigga we don't give a fuck ማን ጀመረው ማን እንትን አለው ማን አሳደገው ማን ወለደው we don't give a fuck bro like ራፕ አርጉ ልጅ ሚካኤልን በየቦታው እየሄደን እኔ ጀምሬዋለሁ እኔ ተንብዬዋለሁ ቴዲዮ ራፕ አርጉ አሌክስ እያላችሁ ነው በሂፕ ሆፕ እናወራ በየፖድካስቱ እየሄዳችሁ አታልቅልቁ this is what we need bro this is what we need አሁን ችሎታችሁንም እኮ የምንለየው በዚህ ነው አሁን አሌክስ ሚገርም ካምባክ bro ሚገርም ካምባክ ኤምሲ ሲያምረኝ አሽቶ እንዲጨፍልቆ ገድሎት ነው ሄዶ 5000 ብር ክለብ ትሰራለህ ወይ ማለት ተተከፍሎ መታሽቃበጥ ሌላ ምን አለው የልጅ ሚካኤል ዲክ ራይደር ነህ ቲፕ ሰጥቻለሁ ባርቴንደር ነበርኩ የኔ የጠጣውበት እንደ ብርጭቆ አንስተ ቲፕ ሰጥቻለሁ ያዛት ቺን ሊሆን ነገር ተቀማለሽ ብዬ ጉድ እየወጣ ነው bro ያልሰማነው ጉድ እየወጣ ነው which is what we need bro this is what we need bro I heard እንትናም እንደገባበት ሳሚዳን የሆነ ኤምሲ ሲያምረኝ የሆነ ነገር ነበር ቲክቶክ ላይ ኤምሲ ሲያምረኝም ቲክቶክ አለ ሰይፉ ሾው ላይ ሄዶ የሆነ ነገር ሲናገር ነበር ስለ ሳሚዳን ዲስ ምናምን ያረጋ ይመስለኝም ያ እሱ ፒስ ላቭ ሬጌ ራስታ ምናምን አንሽል ላይ ነው ብቻ ወራላ በዛባችሁና የዘፈን በጣም ተመችቶኛል ከ10 ሰጠዋለሁ ዘፈኑ በጣም አጭር ነው አቃለው ግጥሙ ይሄን ያህል ማረለም አለሚቱ ሲደጋግም ነበር ምናምን አይገባውም ልትሉ ትላላችሁ ግን ለምን እንደሚገባው ታውቃላችሁ ጉድ እየወጣ ያልሰማነው ሰምተነው ማናውቀው ጉድ እየወጣ ነው አሁን እኔ ኤምሲ ሲያምረኝ ባርቴንደር ነው ጠረጴዛ ይጠርጋል ብዬ በየክለቡ በ5000 ብር ይጨፍራል ብዬ ይጨፍራል ሰው ፐርፎርም ያደርጋል ብዬ አላ ጭራሽ ገምብቼው አላለም ኤምሲ ሲያምረኝ እስካልመለሰ ድረስ ኤምሲ ሲያምረኝም የመጨረሻ አዲስ ነው ማለት ሲል ነበር I don't think so bro you got መመለስ አለብሽ ባርቴንደር ምናምን ወንበር ጠራጊ ተበላ ያ መመለስ አለብሽ ዘፈኑን 10 ከ10 ከሰጥቻለሁ ከዚህ በኋላም ዲስከለቀቁ ሰማለሁ የዛሬ ቪዲዮ እንዲመስል ነበር ላይክ ኮሜንት ሼር ሰብስክራይብ ማድረጋችሁ እንዳትረሱ አማውስ